አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ሰላም ብያለሁ። ክርስቲያን ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ድጋሚ ይኸው በሌላ ቪዲዮ ብቅ ብያለሁ። የመዳም ቅመሞች ቤተሰቦች እንዴት ናችሁልኝ? እኔ አለሁ ደህና ነኝ አልሐምዱሊላህ። ያው ወደ ውጭ ወጣ ብያለሁኝ። እንግዲህ ይሄን ይመስላል ያለሁበት ዛሬ። አልሐምዱሊላህ ደስ ይላል። ፀሐይ ወጥቷል ማለት ነው። በስንት ጊዜ 4 ወር ነው 3 ወር ሊሆነን ነው ፀሐይ ካየሁ። ግን አሁን ፀሐይ ወጥቷል ማለት ነው። ፀሐይ ወጥቷል ማለት ነው ቤተሰብ። ይሄን ይመስላል ውድ ቤተሰቦች። ያው የሀገር ከባድ ነው፣ ያስቸግራል። ብርዱም ዝናቡም በቃ ሁሉ ነገር እላችኋለሁ የኔ ውድ ቤተሰቦች። እና ያ ተመስገን እያሉ መኖር ነው። ፈጣሪ በሰላም ለሀገራችን፣ ለቀያችን፣ ለቤታችን፣ ለሰፈራችን እስከሚያደርሰን ድረስ ተመስገን እያሉ ከመኖር ውጭ ሌላ ምንም አማራጭ የለንም። ውድ ቤተሰቦቼ እላችኋለሁ አላህ ሱብሃነ ወተዓላ አገራችንን ሰላም ያደርግልን። ሀገራችን ሰላም ከሆነ ሌላው ሁሉም ነገር ቀላል ነው። ሰው ደህና ከሆነ ሀገራችን ሰላም ከሆነ በሂደት ኢንሻአላህ ባላህ ፍቃድ ሀገራችን በሰላም እንገባለን እንሄዳለን ማለት ነው ውድ ቤተሰቦቼ። እና ፈጣሪ በያለንበት ፈጣሪ ጠብቀን እላችኋለሁ የኔ ውድ ቤተሰቦች። እና ይሄንን ይመስላል ቤተሰብ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ውዷ እህታችሁን አበረታቱኝ። እንደምታበረታቱኝ ደግሞ እርግጠኛ ነኝ ማለት ነው የኔ ውድ ቤተሰቦች፣ የኔ ቅኖች። እና ይሄንን ይመስላል እላችኋለሁ። ድጋሚ በሌላ ቪዲዮ ውስጥ የምንገናኝ። መልካም ቀን፣ መልካም ውሎ፣ ደህና ሁኑልኝ።